ወደብን አንስታችኋል። ምኒልክ ከ100 ዓመት በፊት ያልቻሉትን፣ ኃይለ ሥላሴ ለ13 ዓመት አዋቅተውን ያልቻሉትን፣ ደርግ ለ17 ዓመት አጫርሶን፣ ወጣቶች ያልቀው ከ50 ዓመት በታች እድሜ ያለው ሰው በሙሉ ዝመት በተባለበት ወደብ የሚባል ነገር ማምጣት እንደማይቻል እያወቃችሁ የህልም እንጀራ ለመመገብ በሞኝ ክንድ የዘንዶ ጉድጓድ ይለካበታል እንደሚባለው እናንተ አንደኛ የኢትዮጵያ ሉዓላዊነት ተሟጋች መስላችሁ ሌላው የሞተላችሁ ለ100 ዓመት ያልቻልነውን ቀጣይ የ100 ዓመት ጥፋት ለማምጣት የምትዘምቱት ለምንድን ነው? ዋናው ጠላታችን ድህነት ነው ብለን ስንዘምት እዚህ ላይ ድል እንዳናመጣ የምትጎትቱን፣ ድል ስናመጣም ደግሞ ድል አይደለም ኪሳራ ነው እያላችሁ የምትዘምቱት ለምንድን ነው? ኤሪትራ 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 በአደም እንዳልቀሰ ተደምሲሱ መስዋዕታ ባህርነት ተደቢሱ ኤሪትራ 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 በአደም እንዳልቀሰ ተደምሲሱ መስዋዕታ ባህርነት ተደቢሱ መዋእል ንኺሳብ ዕላማ ትምህርቲ ጽንዓት ኮይኑ ሸማ ኤሪትራ ዝሃብን ውፅኣት ኣመስኪራ ሓቂ ከምትዕወት ኤሪትራ ኤሪትራ ኣብ ዓለም ጨቢታ ተወቅቦ ክብራ